እግዚአብሔር አምላክ በትዝታው በኩል አድሮ የተናገረኝ ትዝታውን የለወጠ አምላክን የለወጠኝ ትዝታውን የቀየረ እግዚአብሔርን የቀየረ ኢየሱስ ክርስቶስ ዙፋኑ ላይ የተቀመጠ ኢየሱስ መለወጥ ይችላልበታል። ሰው ገንዘብ ሀብት ሰውን ሊጠራም አይችልም። ሚሊኒየም አዳራሽ አምና ሐምሌ 26 ተገኝቼ የሱን የህይወት ምስክርነት ሰምቼ ነው ወደ ጌታ የመጣሁት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንን በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለኢየሱስ ክርስቶስ ዛሬም ዘወትርም ከምድር እስከ አርያም ከፀሐይ መውጫ እስከ መጥለቂያ ለሱ ብቻ ክብር ይሁን። ሳይገባን በምሕረቱ ከያለንበት ሰብስቦን እዚህ ያደረሰን ያበቃን እኔም ሳይገባኝ በምሕረቱና በጸጋው ብዛት እዚህ እናንተ ፊት እንድገኝ ላደረገኝ ጌታን እንድታመሰግኑኝ ጠይቅላችሁ። ማን ነው ስም? ስሜ ትእዛዙ ታምሩ እባላለሁ። የመጣሁትኝም ከዚህ ከሲዳማ ብሔራዊ ክልላዊ መንግስት ከይርጋለም ማዕከላዊ ዞን ነው የመጣሁት። እሺ፣ ሰላምታ አሰጣጥክ ከሌሎቹ ወጣቶች ሁሉ ይለያል። ለምንድን ነው? ያው ምክንያቱም ከአመጣጤ ከቅድሜ የነበርኩት ከተዋህዶ ቤተክርስቲያን እዛ በዲቁና ስርዓት ነበር የሚያገለግለው። በዲቁና ስርዓት ነበር እዛ በዲቁና። እሺ፣ እዚህ ደግሞ ከፊት ለፊታችሁ ተገኝቼ ደግሞ ያው እኔ ዳግም ከተወለድኩኝ ጌታን ከተቀበልኩኝ አመት አልሞላኝም። ሐምሌ 26 የዛሬ 15 ቀን ትዝ የሚላችሁ ከሆነ በሚሊኒየም አዳራሽ በመጋቢና ዘማሪ ትዝታው ፓስተር ትዝታው ሳሙኤል የሱ ሚሊኒየም አዳራሽ ለኢየሱስ በሚል ኮንሰርት እዛ ተገኝቼ ነበር ጌታን የተቀበልኩትና እዚህ ደግሞ በዚህ አጋጣሚ የአርባ ምንጭ ዩኒቨርሲቲ ሳውላ ካምፓስ የሁለተኛ ዓመት ተማሪ ነኝ። እዛው ያለው ነው እዚህ የተመዘገብኩትና ያው ደማስቆ መሆኑን ሳውቅ ያ ይሄ ደግሞ የኔ አመት ስለሆነ እኔ ዳግማዊ ደማስቆ እንዲሆንልኝና እዚህ ፊት እናንተ ፊት ተገኝቼ ለጌታ ያደረገልኝን ለመሰክር ነውና የፈለከው። እሺ፣ ቆይ አንዴ ዲያቆን ነበርክ? አዎ። ከማን እጅ ነው ድቁናውን የተቀበልከው? ከብፁዕ አቡነ ዮሴፍ ከሲዳማ ሀገረ ስብከት ሊቀ ጳጳስ። እሺ፣ አሁን ወደፊት ለፊት መናገር ፈልገ የመጣው ምንድነው? በቀራንዮ አደባባይ ላይ ስለኔ ኃጢአት ስለኔ በደል የተቸነከረውን በአደባባይ የተሰቀለው እኔም በአደባባይ በሰው ፊት ለሱ ለመሰክር ስለሆነ ለምስክርነት ነው እዚህ የተገኘሁት ማለት ነው። እሺ፣ ምስክርነትን ተናገር። እሺ፣ አመሰግናለሁ። ያው እኔ አቋሜን ነው መጀመሪያ የምነግረው። ከዚህ በፊት ሁለት ያደርጋለሁ በክርስቶስ ያለኝን አቋሜን ልነግራችሁ ነው። ምክንያቱም ወደ ጌታ ህብረት ስንቀላቀል ወደ ጌታ ስንመጣ ያልገባቸው ያልተረዱት የሚናገሩት በቃ ለዝና ለሀብት እንደሆነ ሰው እንደቀየረ ነው የሚያምኑትና እኔ ሀብት አልቀየረኝም፣ ዝና እንዳልቀየረኝና ኢየሱስ ክርስቶስ ዙፋኑ ላይ የተቀመጠ ኢየሱስ ሰው መለወጥ ይችላልበታል። ስለዚህ በእኔ በኩል አድርጎ እግዚአብሔር ሌሎች መማሪያ ስለሚያደርግ ስለሚፈልግ እኔ ሁለት ነገር ነው የምጠቀመው። ከብሉይ ኪዳንና ከአዲስ ኪዳን ሁለት የእምነት አባት አላለቅ የምጠቀምባቸው መሰረቶች አሉኝ። የመጀመሪያው የእምነት አባታችን አብርሃም የሚሆነው ነው። ዘፍጥረት 12 ላይ አጠራሩን ብንመለከት እግዚአብሔር አምላክ አብርሃምን ሲጠራው ከሀገር ከዘመድ ከቤተ ዘመዶች እኔ ወደ ማሳይ ተለይተ ስፍራ ውጣ ሲለው እግዚአብሔር አምላክ በአብርሃም ላይ ዓላማ ነበረው። በአብርሃም ላይ ስሙ እንዲታወቅ አሕዛብ ስሙ እንዲቀደስ እንዲከብር ይፈልጋልና እና እግዚአብሔር ሲጠራውም እንደነገርኳችሁ ዓላማ አለው። እግዚአብሔር አምላክ ሲጠራ ሰውን አይንቅም። ሰውን ከአፈር ከትቢያ አንስቶ ሰውን ለበረከት ለማስተማር ይጠራልና ያ አብርሃምን የጠራ አምላክ አጠራሩን ለበረከት እንዲሆን የአሕዛብ ነገዶች ለአንተ አሳልፌ ብዙዎች በአንተ ይባረካሉ ብሎ ባረኩት። እግዚአብሔር በማንም ስለማይምል በራሱ ማል ይላልና እግዚአብሔር ቃል ለበረከት ሁን ብሎ እንደጠራው የሚባርኩን እባርካለሁ የሚረግሙን እረግማለሁ ሲል እግዚአብሔር በአብርሃም ዓላማ ነበረውና እኔ ከሱም ማረው ነው እግዚአብሔር ሲጠራኝ ለሌሎቹ አውላጆች ቤተሰቦች እዛ ስለሆነ ሌሎች መማሪያ ስለሆነ እና ሁለቴ ደግሞ የጳውሎስን ስንመለከት ቅድሚያ አሳዳጅ ነበረ። የጌታ የክርስቶስን ወዳጆች ወገኖችን የሚያሳድር የሚያገላታ የሚያስር ነበርና ሲጠራው የሚያስረውን አሸባሪ ነበረውን ሰው አጥማጅ አድርጎታልና እግዚአብሔር ሲጠራን እንደኛ ድክመት እንደኛ መልካምነት ሳይሆን እንደሱ መልካምነት እንደሱ ቻይነት እንደሱ ሉዓላዊነት ነው የሚጠራውና በፊት ለፊታችሁ ተገኝቼ ለመሰክርነት ስለሆነ እንድታዳምጡ ይፈልጋለሁ። መጽሐፍ ሲናገር
በሰው ፊት የሚመሰክርልኝን ክርስቶስ ምንድነው ያለው? እኔም በሰማይ በአባቴና በመላእክቱ ፊት እመሰክርለታለሁ ብሏል። እንዲሁም በሰው ፊት የሚያፍርብኝም እኔም በሰማይ ባለው በአባቴ ፊት አፍርበታለሁ ያለው። እንዲሁም እናንተን ከድቅድቁ ጨለማ ወደሚደነቅ ብርሃኑ የጠራችሁ ይላል። የእርሱ በጎነት ታውሩ ዘንድ እግዚአብሔር እኔም የጠራኝ የእሱን በጎነት የእሱ ውለታውን ያደረገልኝ እንድመሰክር ስለሆነ የእሱን በጎነት ታውሩ ዘንድ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላልና በየሄድንበት አጋጣሚ እኔ እግዚአብሔር እድለኛ ራሴን እንደ እድለኛ የምቆጥር እዚህ ፊት ለፊት ተገኝቼ ስለሱ መናገር እንደ ትልቅ ነገር ስለሆነ እንድትናገሩ እንድትመሰክሩለት ይሄ ውድ ጌታ እግዚአብሔር ሰው አይንቅም። እግዚአብሔር መስክሩለት፣ በጎን ውለታውን የሚያደርገው እንድትናገሩለት ነውና እንዲሁ መጽሐፍ ሐዋርያትን ጌታ ክርስቶስ ምንድን ያለው? እናንተን ኃይልን እስክትቀበሉ በኢየሩሳሌም ቆዩ። ኃይልን ከተቀበላችሁ በኋላ በኢየሩሳሌም፣ በሰማሪያ፣ በይሁዳ በምድር ዳርቻ ሁሉ ምስክሮቼ ትሆናላችሁ እንዳለው እናንተ ምስክሮች እንድትሆኑት ነው። ሰው ገንዘብ፣ ሀብት ሰውን አይጠራም፣ ሊጠራም አይችልም። ሰው እኔ ጌታን ስቀበል አብሬ እግዚአብሔር መንፈስ ቅዱስን እቀበላለሁ። እግዚአብሔር መንፈስ ቅዱስ ደግሞ ወደ እውነት ሁሉ የሚመራ መንፈስ ነው። ክርስቶስን የሚያብራራልን የሚገልጥልን ቅዱስ መንፈስ ነው። እኔ መንፈስ ቅዱስን ተቀብዬ ነው ስለ ክርስቶስ የምናገረው ማለት ነው። ያ ስለ ክርስቶስ እንድንናገር የሚያደርገን መንፈስ ቅዱስ ነውና መንፈስ ቅዱስን ተቀብዬ ነው። መንፈስ ቅዱስ ደግሞ መጽሐፍ ሲናገር አንተ የእግዚአብሔር መንፈስ ይላል፣ የእውቀት መንፈስ፣ የማስተዋል፣ የምክር፣ የኃይል መንፈስ ይላል። እግዚአብሔር ወልድ በምድር ላይ ተገኝቶ መጽሐፍ ሲናገር እግዚአብሔር ያየ አንድ ስኳ የለም፣ በአባቱ እቅፍ ያለው እርሱ ተረኩ ይላል። ያው እኔና ትዝታውን አንድ የሚያደርገን ስላለ አንተ የለውጥ ትዝታው ነው ሀብት የሰጠ እሱን ይለኛልና በዚህ አጋጣሚ እግዚአብሔር አምላክ መጽሐፍ ሲናገር እግዚአብሔር አምላክ በአንድም በሌላ በኩል ይናገራል፣ የሰው ልጅ አያስተውልም ይላል። እግዚአብሔር አምላክ በትዝታው በኩል አድሮ የተናገረኝ ትዝታውን የለወጠ አምላክን የለወጠኝ ትዝታውን የቀየረ እግዚአብሔር ነው የቀየረኝ። ለምን የሱ ምስክርነት ትዝታው ሳሙኤል አሁን ብትሰሙ ሚሊኒየም አድራሻ አምና ሐምሌ 26 ተገኝቼ የሱን የህይወት ምስክርነት ሰምቼ ነው ወደ ጌታ የመጣሁት። የምታስታውሱ ከሆነ ምንድነው ያለው? ከመናገሩ በፊት አንድ ነገር የተናገረ ነገር አለ። ይሄን ምስክርነት ከመናገር በፊት አለ ብዙዎች የሚነኩ የሚለወጡ ወደ ጌታ የሚመጡ ስላሉ ብለዋል። እና ጌታ እንዴት እሱን እንዳገኘው እንዴት እንደለወጠው በ6 ዓመቱ በየ7 ዓመቱ በቃ የሚገለጠውን እሱን አይቼ እግዚአብሔር አምላክ እሱን የለወጠው አምላክ ነው እኔን ሄጄ እንድቀበል ያደረገኝና በዚህ አጋጣሚ ማስተላለፍ ፈልገው ሰው አልለወጠኝም። ማንም ገንዘብ ሰውን አይጠራም፣ ሀብት አይጠራምና ወደ ጌታ ወደዚህ ውድ ጌታ እኔን ወደ ለወጠኝ እኔን ሰው እንዳደረገኝ እግዚአብሔር አምላክ ነግሬያቸዋለሁ። ሰውን አይንቅም። ሰውን ከአፈር ከትቢያ አድርጎ ሰው ማድረግ ይችልበታልና ወደዚህ ውድ ጌታ እንድትመጡ ይወዳቸዋል። ጌታ ኢየሱስ ክርስቶስ ስለ ኃጢአታችሁ ስለ በደላችሁ ሞቷል። መጽሐፍ ሲናገር መዳንም በሌላ በማንም የለም ይላል። እንድንበት ዘንድ ከሰማይ በታች ለሰዎች የተሰጠ ሌላ ስም የለም ይላል። ስለዚህ በሩ እኔ የበጎች በር እውነተኛ እኔ ነኝ ይላል ክርስቶስ። በእኔ የሚገባ ይድናል ይላል፣ ይወጣል ይላል፣ መሰማሪያም ያገኛል ይላል። ስለዚህ እውነተኛ የበጎች በር ኢየሱስ ክርስቶስ ነው። በዚህ አጋጣሚ ወላጆችንም ቤተሰቦችንም ወንድሞችን ሁሉንም እንድትመጡ ወደዚህ ጌታ ውድ ወደ ጌታ ዘመኑ አልቋል። የበዚህ መጨረሻ በዘመኑ ፍጻሜ መጽሐፍ ሲናገር የእግዚአብሔር ሐሳቡ ፍቃዱ እንዲላል ኤፌሶን 1:10 ሲናገር በዘመኑ መጨረሻ መጽሐፍ ሲናገር በልጁ በኢየሱስ መጠቅለል ይላልና ሰው ሁሉ ይጠቀለላል ይመጣልና እንድትመጡ በቃ በጊዜ ይሄን ሌሎች ማስተላለፍ ፈልጎ ለዚህ ስለሆነ ወደ ጌታ እንድትመጡ ጌታ ኢየሱስ ይወዳቸዋል። እና በዚህ አጋጣሚ ማመስገን የሚፈልጋቸው ሰዎች አሉ። በዚህ እንድገኝም አስተዋጽኦ ያደረጉ ያበረከቱልኝ አሉ። ያው እዛ ከተቀበልኩኝ በኋላ እንዲያስተምረኝ የወሰደ ነበር መምህርና መጋቢ ቃላብ ካሴ የመንግስት ተግዛ መምህር እሱ ነው ግቢ እስከባ ድረስ በማስተማር የውሃ ጥምቀት የሰጠኝና በዚህ አጋጣሚ እግዚአብሔር ጸጋው እንዲያበዛለት እግዚአብሔር በሱ ፊት አመሰግናለሁ። እንዲሁም ወንድም ሳሚ ካይሩስ ስልጠና ያሰለጠነው በዚህ አጋጣሚ አመሰግናለሁ። ወንድም ጓደኞቼን ግቢ ያለው ነው መጀመሪያ እኔ ለውጥ የጀመሩና እዛ ግቢ በዶርም ላይ የሚያናግሩኝ በእነሱ አድሮ እግዚአብሔር ተነገረኝ። ሀገሬ ላይ ያለው ወንድም ሱራፌል ስማቸው ላልጠራው በዚህ እግዚአብሔር ይቅርታ አድርጉልኝ። አመሰግናለሁ። አመሰግናለሁ። ከለከሉኝ ስሙን እንዳልጠራ። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን።
በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሴል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ ጌታዬ ክብር ሰጥሃለሁ